አባታችን አብርሃም እንግዳ ከመውደዱ የተነሳ በመስቀለኛ መንገድ ላይ ድንኳን ሰርቶ እንግዶች እየተቀበለ እግዚአብሔርን እያገለገለ ይኖር ነበር። ጥንተ ጠላታችን ዲያብሎስ ለተንኮል አያርፍምና ይህንን መልካም ግብሩን፣ ርኅራኄውን፣ ትሕትናውን አይቶ ሊፈትነው አሰበ። አስቦም አልቀረም። የተጎዳ ሰው መስሎ ራሱን ፈንክቶ ከጎዳና ላይ ቆሞ አብርሃም ቤት ለሚመጡ እንግዶች ወዴት ትሄዳላችሁ እያለ ይጠይቃቸው ጀመር። እነርሱም ወደ አብርሃም ቤት እንደሚሄዱ በገለጹለት ጊዜ አብርሃም እንግዳ መቀበል እንደተወ ልብሱን ገፎ እንደመለሰው ነገራቸው። እንግዶቹም እውነት መስሏቸው እያዘኑ ይመለሱ ነበር። በዚህ የተነሳም እንግዳ ወደ አብርሃም ቤት መምጣቱን ተወ። አብርሃምም ማዕደ እግዚአብሔር ያለ እንግዳ አይበላምና 3 ቀን ሳይመገብ ጾሙን አደረ። በሦስተኛው ቀንም ይህንን ደግነቱን እግዚአብሔር ተመልክቶ በኦሪት ዘፍጥረት ከምዕራፍ 18 ከቁጥር 1 እስከ 19 ላይ ተጽፎ እንደምናገኘው አጋዕዝተ ዓለም ሥላሴ በሰው ሰዎች አምሳል በመመሪያ አድባር ዛፍ ስር ተገለጡለት። አብርሃምም ከድንኳኑ ደጃፍ ተነስቶ ወደ እነርሱ ሰገደና አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈው አለ። እነርሱም ስለ ደከመን አዝለህ ውሰደን አሉት። አንዱን አዝሎ ከገባ በኋላ በአምላካዊ ግብር ሁለቱም ገብተው ተገኙ። አብርሃምም ወደ ድንኳን ወደ ሚስቱ ሳራ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሺ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ። የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ማር ያን ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም በፊታቸው ቆሞ ያሳልፍላቸው ነበር። እነርሱም በሉ። መብላታቸውም አጋዕዝተ ዓለም ሥላሴ በሰው አምሳል ስለተገለጡና ለአብርሃምም የበሉ መስለው ስለታዩት ተመገቡ አልተባለ እንጂ ለሥላሴ መብል መጠጥ የሚስማማቸው ሆኖ አይደለም። ሥላሴ ምግብ በሉ ማለት ቅቤ ከእሳት ገብቶ አልቀለጠም እንደማለት ነው። ከዚያም የታረደው ጥጃ ተነስቶ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ አምላክን አመስግኗል። ሊሄዱም ሲሉ ከሦስቱ አንዱ እግዚአብሔር ቃል የዛሬ ዓመት እንደ ዛሬው ወደ አንተ ተመልሼ እመጣለሁ፣ ሚስተ ሳራም ልጅን ታገኛለች አለው። ለጊዜው ስለ ልጁ ይስሐቅ ሲሆን ፍጻሜው ግን እግዚአብሔር ወልድ ሰው ሆኖ እንደሚያድነው ሲነግረው ነበር። ከዚህ ብዙ ትምህርትን እንማራለን። ለምሳሌ ያህልም የሥላሴን አንድነትና ሦስትነት እንማራለን። እንዴት ነው ቢሉ በዘፍጥረት በምዕራፍ 18 ከቁጥር 2 እስከ 5 ላይ ያለውን ኃይለ ቃል መመልከት አስፈላጊ ይሆናል። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃ ላምጣላቸው እግራቸውንም ታጠቡ የሚለው ኃይለ ቃል ሦስትነቱን፣ 3 ሰዎች ሊቀበላቸው ወደ እነርሱ የሚሉት ሐረጋት ሦስትነቱን ሲገልጽ፣ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ የሚለው አረፍተ ነገር ደግሞ አንድነቱን ይገልጻል። እንዲሁም 3 መስፈሪያ የሦስትነት እንጎቻው ወይንም ዳቦ አንድ መሆኑ የአንድነቱ ምሳሌ ነው። ሌላኛው እግዚአብሔር ለአብርሃም ልጅ እንደሚወልድ ያበሰረበት ቀን ነው። አባታችን ጻድቁ አብርሃም እግዚአብሔር ብዙ ጊዜ አበብዙኃን ወይንም የብዙዎች አባት እንደሚሆን ቢነግረውም ልጅ ግን አልነበረውም። በዚህ እንግዳ ተቀባይነቱና መልካም ሥራው እግዚአብሔር በእንግድነቱ ከቤቱ በገባ ጊዜ በእርጅናው ልጅ እንደሚወልድ፣ ልጅ እንደሚሰጠው አበሰረው። እግዚአብሔር እንደ አብርሃም ቅን ልቦና ያላቸውን ለጋሾች ለሆኑ ምጽዋት መስጠትና እንግዳ መቀበል የዘውትር ልማዳቸው አድርገው በሚኖሩ ሰዎች ቤት እንደሚገኝ፣ እንዲሁም ሲገባም የተዘጋ ማኅፀን እንደሚከፍት፣ ቤትንም በበረከት እንደሚሞላ፣ እንዲሁም የተሰወረን ምስጢር እንደሚገልጽ እንረዳለን።
በመጨረሻም አባቶቻችን ሊቃውንት እንደተረጎሙልን የአብርሃም ድንኳን የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። በአብርሃም ድንኳን አላፊ አግዳሚ ያርፍበት ይመገብበት እንደነበር ሁሉ እመቤታችን የነፍስም የሥጋም መድኃኒት የዘላለም ማረፊያ እውነተኛ መብልና መጠጥ የሆነውን ኢየሱስ ክርስቶስን የወለደች እርሷ ናትና በአብርሃም ድንኳን ትመሰላለች። ቀትር በሆነ ጊዜም በ6 ሰዓት አብ፣ ወልድ፣ መንፈስ ቅዱስ በአብርሃም ድንኳን እንደገቡ በ6ኛው ወርም ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እመቤታችን ተልኳልና። በሐምሌ 7 ቀን እግዚአብሔር አምላክ በአብርሃም ቤት ተገኝቶ እንደባረከው ቅን ልቡና ያላቸውን ለጋሾች ለሆኑ ምጽዋትን ለሚያቀርቡ እንግዳ መቀበል የዘውትር ልማዳቸውን ላደረጉ ሰዎች በቤታቸው ይገባል። የተዘጋውንም ማኅፀን እንደከፈተ ቤቱንም እንደባረከ አይተናል። ዛሬም እኛ ለተራቡ በማብላት ለተጠሙም በማጠጣት ለታረዙ በማልበስ በመጸወትና በመሳሰለው ተግባር መኖር በቅና አስተሳሰብም መጓዝ እንዳለብን መጽሐፍ ይነግረናል። የአጋዕዝተ ዓለም ሥላሴ ቸርነታቸውና ምሕረታቸው አይለየን። ይቆየን። ወስብሐት ለእግዚአብሔር።